ሰበብ ሌላው ጋር አይጋቡም። ዘራቸውን የትም በየሄዱበት አይረጩም፣ አይበትኑም። ሰብስበው ነው የሚይዙት። የተወለደውንም በፕሮግራም ነው የሚያሳድጉት። ዲሲፕሊን አላቸው። ይሄ ደግሞ በሃይማኖቱ መርህ ነው። ሃይማኖቱ ለእነሱ የፖለቲካ መርሃቸው ነው፣ የኑሯቸው መርህ ነው። ከሃይማኖቱ ከወጡ ምንም ታሪክ የላቸውማ። በሃይማኖቱ ስር ነው ፖለቲካው የሚካሄደው። ሌላውን አሸማቀ አፍዘህ ከኢኮኖሚ ውጭ አድርገው አንተ በሞኖፖል ይዘው በአንተ ዙሪያ ብቻ ነው የዓለም ኢኮኖሚ የዓለም ፖለቲካ የሚውጠነጠነው። ያ ነው አዲሲቷ እስራኤል ማለት። ሌላ እኮ ምንም የለውም። ኢንፋክት እያንዳንዱ ቢመረመር የአይሁድንም ሃይማኖት ፕራክቲስ አያረገውም፣ አይችልምም። ራሳቸው ራቢናዎች እንደሚሉት በደሙም አይሁድ አይደለም። የሁለተኛውን ዓለም ጦርነት ሲያስነሱ ይህንን የዛሬውን የፖለቲካ ሂደት ራሱ ኦልሬዲ አጥንተው ጨርሰዋል። አፍሪካን እኮ ከ100 ዓመት በፊት መጽሐፍ ቅዱስ ብሎ ማኒፌስቶ እኮ ጽፈው አፍሪካውያንን ይኸው እንደምታዩት አዳራሽ ውስጥ ሰብስበው አፍሪካዊ አዳራሽ ውስጥ ቂጡን አዝሎ እየጮኸ ዛሬ ቻይናው መጥቶ የአፍሪካን ኢኮኖሚ እንደ የፕሮፌሰር ሉሙምባን ሌክቸር ባካችሁ እየገባችሁ ኬንያዊ ናቸው፣ በስነ ስርዓት ፕሮፌሰር ናቸው። የአፍሪካን አኗኗር ፖለቲካ እንዴት እንደከሰርን እንዴት የዓለም መሳቂያ እንደሆነ ያስረዳሉ። በሃይማኖት ይዘውናል ኦልሬዲ በጣም ከፍተኛ። እንደውም በዘመናችን በዚህ ምድር ላይ በጣም ብሪሊያንት የሆነ በጣም ዲፕ ዳውን ፖለቲካ የተሰራው በመጽሐፍ ቅዱስና በሃይማኖት ነው። ሰዎችን ማረጋጊያ ኦፒዮም ነው ብሎ እኮ ጻፈው። ይኸው እኛ አይደለንም። 1844 ካርል ማርክስ ነው። ደሆችን ማረጋጊያ ኦፒዮም ነው። ከላይ ግን የመሰረቱት ልብ የሌላቸው ልብ ያላቸው ይመስላሉ። ሞራል ያላቸው ሞራል ያላቸው ይመስላሉ። ስፕሪት ያላቸው መንፈሳዊ ግን መንፈስ የሌላቸው ናቸው። ህዝቡን ማደንዘሻ ኦፒዮም ነው ብሎ ብላክ ኤንድ ዋይት ቁጭ አርጎታል። እንግዲህ ካርል ማርክስ አማራ አይደላት ከሱት ነፍጠኛ ደብተራ እንዳትሉ፣ ሰውየው ጀርመናዊ ነው። ምን ታደርገዋለህ? ራሱ የጻፈው ነው። እንደውም የጀርመን አይሁድ ነኝ ነው የሚለው። ስለዚህ ይሄ ከዚህ አዙሪት ውስጥ መውጣት አይችልም። ይፈራል፣ ብርድ ብርድ ይለዋል። ደግሞ ሰው ሳይዝ አይሞትም። በራሴ ስተት አንተን ይዤ ነው የምሞተው። አንተ ሞጣ እንዲያርጎ እንዲህ ብሎ እሱ ባይል ኖሮ እያልኩ ነው። በቃ ይሄ ከሃይማኖት የመጣ ነው። አዳም እኮ የት አለ አዳም ብሎ ሲጠራ ተደበቀ ይላል። በኋላ ና ብሎ ጠርቶት ምንድን ለምን በላ ያልተፈቀድከው ሲለው ይሄ ዋናታ እሱ አሳስታ ይወል ይሄ ሰበብ በደማችን ውስጥ አለ። በቃ ሁሌ ይህን ደግሞ በአብዛኛው በእኛ ህዝብ ላይ ነው ማየው። የራሱን ዲዛስታ የራሱን ውድቀት ሌላው ላይ ማላከት ይፈልጋል። በቃ እሱ መልአክ ነው፣ እሱ ምንም አላረግም። ልክ አዳም የት ነህ አዳም ብሎ ተጠርቶ መጥቶ ኧረ ሔዋን ናት እኔ ያልፈለግኩም ነበር መብላት። አይ ወንድ አይደለ እንደ በራስ አትወስንም ሲባል በፍጹም እሷ ናት ብላ ብላኝ እሷ ናት ግግም አለ። እሷ ተጠርታ ደግሞ ማን ነው ሲላት እባቡ ነው። ሁለቱንም ሰበብ ከገነት አላዳናቸውም፣ ተጠረዙ። ይህ ህዝብ ይሄ ነው መጠረዝ ያለበት ህዝብ ነው። ሰበበኛ ነዋ። ምን ታደርጓለህ? በራሱ መቆም አይችል ነው። ቆሞ በራሱ ኢቭን እንኳን የወለዳቸውን ልጆች ተባብረው ተጋግዘው ሰርተው ድህነትን እንዳያሸንፉ ከጡት ጋር የሚሰጡት መርዝ ዘረኝነትን ነው። ዘረኝነት እያጠጡ ያሳድጉታል። አንድ ሚኒሊክ የሚባል ንጉስ ነበረ፣ የአያቴን ጡት ቆርጦ ነበረ። ከዛስ የሚወለደው አንተ ሚኒሊክ ጡቱ ቆርጦ ነበር ማነገረ በምና አያቴ ነግሮት እናቴ ነግሮት ነው። ተመልከት። እንዲህ አይነት የደነዘዘ ቁቤ የሚባል ግራ የገባው ጄኔሬሽን አምጥተዋል። በቋንቋ ራሱ ባቢሎን አድርገውናል። አንግባባም። ግዕዝን በየዩኒቨርሲቲው ጀርመን አልኩ ባለፈውም ነግሬያለሁ። እንደውም አሁን አሉላ ፓንክረስ መጥቶ እየመራው ነው። የሚገርምህ ይህንን ሲምፖዚየም በጀኖ ማነው ጁላይ 4 ላይ 2004 ባዘጋጁት የጀርመን ጉቴ ኢንስቲትዩት የአባ ጊዮርጊስን የጀርመኑ ሆፕ ሉዶልፍን በጀርመን ኤምባሲ ስፖንሰርነት አሉላ ፓንክረስ እየመራው ነው። ግዕዝን እየተማሩ እነሱ ለእኛ ግን ቁቤ ብሎ አምጥተው ባቢሎን አረጉን። እነሱ ግዕዝን የቋንቋዎቹ ላይ የመጀመሪያ ነው። ግዕዝን ካልተማርክ የቋንቋ ሊቃውንት መሆን አትችልም ብለው ሃምቡርግ ዩኒቨርሲቲ፣ ካናዳ፣ አሜሪካ ራሱ ራሽያ አሁን የመጀመሪያ ዩኒቨርሲቲ ተማሪዎችን አስመርቋል። አሁን ባለፈው በ2004 የመጀመሪያ ከዩኒቨርሲቲ በግዕዝ ተምረው ራሽያዎች ተመርቀዋል። እኛ ጋር ስትመጣስ ቁቤ ብለው ኮምፕሊትሊ
ቋንቋ የሌለውን ቋንቋውን ፊደል የሌለውን ቋንቋ ብለው እስላም ይሄ ስደተኛ ደንቆር ኦሮሞ ነው ይሄን ያደረገው። ያ ተመልከት አስበዋል። ራሱ በቋንቋው አገር ኦሮሞ እኮ 450 ዓመቱ ነው መነገር አለበት እኮ ደንቆሮ ነው እኮ በተክላላው ትውልዱ። እኔ ማለት የፈለኩት አንድ ቋንቋ ፊደል ከሌለው ቋንቋ መባል አቅም የለውም። እስላንግ ነው። አሁን ለምሳሌ ወፎች ቋንቋ አላቸው። ቋንቋቸው ግን ፊደል ስለሌለው እስላንግ እንጂ ቋንቋ ሊባል አይችልም። ይሄንን ፊደል የሌለውን ቋንቋ ይከበር የሚል አጀንዳ ከፍተው ሰጡት። አየህ አሁን ቋንቋ ይከበር ኦሮምኛ የቀኝ ገዢውን አልፋቤት አምጥቶ ቀኝ አልተገዛንም እያለ we are never colonized ይለዋል አውሮፓና አሜሪካ። እዛ ግን ኢትዮጵያ ውስጥ የኦሮምኛ ቋንቋ በዚህ በስላንጋቸው ካልተናገር ካልጻፍ ስራ የለም እያለ ከስራ ያፈናቅላል። አየህ ከአዲስ አበባ ኦሮምኛ ማይችል ስራ የለውም ብሎ ከስራው እያባረሩት ነው። ግን አንድ ምሁር አንድ ጥሩ ምሁር ቢኖር እና መድረኩ ቢሰጠው የቋንቋ ሊቃውንቶችን ታመጣቸዋለ። እንደና አባ ጊዮርጊስ አይነቶች ተክሎ የሄዷቸው ብዙ ፕሮፌሰሮች አሉ። አሁን እዚሁ ጀርመን ዩኒቨርሲቲ ውስጥ የሚገርመ እንደው አሁን ስማቸውን ዝርዝር ባገኝ ደስ ይለኛል። አባዎች ሁሉ አሉ፣ ሞኖክሲዎች ሁሉ አሉ ጀርመን ዩኒቨርሲቲ ውስጥ የሚገርመ እንደው ባገኘው ደስ ባለኝ እና እነኚህ ሰዎች ዝም ብለው ትውልዱን አስበሉት እንጂ ምን ሆናችኋል? አንደኛ አፍሪካ አህጉሩ እንደ አህጉር ናይጄሪያዎቹ እንደሚሉት ቋንቋው ትክክለኛ ቋንቋው ፊደል ያለው ግዕዝ ነው። ግዕዝ አማርኛ ነው። ምክንያቱም ዩኒቨርሲቲ አሁን ትግሬዎቹ እኛ ከኢትዮጵያና ኢትዮጵያ ቀኝ ገዝታናለች አብሲኒያን ጋር ራሳችንን አይደንቲፋይ አናረግም ብለው ተገንጥሎ ሄዱ ኤርትራውያን። እኛ አረብ ነን ብለው ናቅፋ ገንዘባቸውን ሲያሳትሙ አውሮፓ ያሉት ኤርትራውያን ሁሉ ወጥተው ያንን ዳንሳቸው ሲጦዙ በአይናችን ያየነው ነው። ናቅፋው ለግመል ነው ያደረጉት። አሁን ደግሞ ተመልሰው መጥተው we are never been colonized ብለዋል። ለውጭ ዜጎች ነው የሚሉት። እንግዲህ ተከፋፍለው ነው። ቅድም እንዳልኩ በጣም ብዙ ሽሩድ የሆነ ፖለቲካ ነው የሚሰሩት። እንደውም ግዕዝ ትግርኛ ነው እያሉ ነው። ግን ግዕዝ ትግርኛ ከሆነ ዩኒቨርሲቲ ሃምቦርግ ለምን ግዕዝ አማርኛ ብሎ አስተማረ ብለህ ስጠይቃቸው ተሳድበው ነው የሚሄዱት ወይ ገላሃለው ነው የሚሉት። የሃምቦርግ ዩኒቨርሲቲ ውስጥ 5 የሀበሻ ወይም የኢትዮጵያ ሰዎች አሉ። ከነኚህ ውስጥ አሁን ለምሳሌ አባ ዳንኤል አሰፋ የሚባሉ አሉ። ፕሮፌሰር ሰብስቤ ደምሰው አሉ። ይህም ነግርህ ጀርመን ውስጥ ሃምቡርግ ዩኒቨርሲቲ ውስጥ የሚሰሩ የቋንቋ ሊቃውንቶች ናቸው። እነኚህ ሰዎች አፋቸውን ባይዙ አፍሪካ እንዳህጉር ፊደል ያለው ቋንቋ ያላት አማርኛ ብቻ ነው ብለው አየ በቢሮክራሲ ህዝቡ በገዛ ሀገሩ አስተርጓሚ አምጣ እያለ ጉዳዩን በወቅቱ ሳይፈጸምለት በገዛ ሀገሩ ሲንገላታ በቀኝ ገዢዎችና በእነሱ ቱልሶች ሴራ ይህን ሁሉ መከራ አስተናግድም ነበር። እነኚህ ሊቃውንቶች ይህንን እውነት ቢናገሩ፣ ምክንያቱም ይህንን እውነት ቢናገሩ ተፈልገው ይገደላሉ። ስለዚህ ድሃ እናት በሌላት ገንዘብ ደብዳቤ ማመልከቻ ስታስገባ ለምሳሌ ተወልዳ ያደገችበት መንደር አንድ የራሱ ፊደል ያለው አማርኛ ቋንቋ ነው፣ ሁሉም ይናገረዋል። አውሮፓ አሜሪካ ሁሉ ራሱ ዋሽንግተን ዲሲ 3ኛ ቋንቋ ነው፣ 3ኛ የመንግስት ቋንቋ ነው አማርኛ። ኢትዮጵያ ውስጥ ደግሞ አማርኛ ቋንቋ አይደለም ተብሎ ሰው ከስራው እየተፈናቀለ እየተባረረ ነው። አየህ እቺ ድሃ አስበዋል። ለልጆቿ ወተት መግዣዋን ለአስተርጓሚ ያስከፍሏታል። እዛው አዲስ አበባ ዙሪያ ኦሮሚያ ብለው የከለሉት ሰፈር ሄዳ ከስክስ ስትከስ በኦሮምኛ በቁብኛ አስተርጉመ ሌላ ወደ 200-300 በሌለ ገንዘብ ከፍለ ጉዳይ ተጉላልቶ ይሄ ነው የሰውን እድሜ ማሳጠር ነው። ህዝቡ ይህንን በአኮቴት ተቀብሏል። በማን በተዋህዶ ተገንዞ ፓራላይዝ ተደርጎ በቃ ይሄ የሚሟገትለትን ኢንቴሌክቹዋል ልጆቹን ከፊት ለፊት ገሎታል። እኛ እኮ ሞጣና ብሪጅ ስለተናገሩ አይደለም አማራ መገደል የጀመረው። 83ቱ የአማራ ሚኒስቴሮች ሲረሸኑ እኮ ዩቲዩብ አልነበረም፣ ቲክቶክ አልነበረም፣ ፌስቡክ አልነበረም። እንቁፍቱ ገደሉ አርደው ሲገሉ አሁን የአማራው ጄኖሳይድ የጥፋት ዘመን የሙሉቀን ተስፋው መጽሐፍ ላይ ያለው 1983 ጀምሮ ነው። በጠቅላይ ሚኒስተር ታምራት ላይኔ መርዝ መርጨት አማራውንን እንቁፍቱ 40 ጉጉ ገደል ቆርጠው ሲጥሉ ይሄንን ኦነግ ራሱ አሁን ስልጣን ላይ ያለው ኦነግ የፓርላማው ገብቶ ያመነው ወንጀል ነው። ያኔ ቲክቶክ አልነበረም፣
ፌስቡክ አልነበረም፣ ዩቲዩብ አልነበረም ስታርዱ። አሁን ግን ሰው እየተሳደባችሁ አስጨረሳችሁ ትልላላችሁ። ማኒፌስቶ ቀርጻችሁ ሐውልት ገትራችሁ ከኤርትራ መጥቶ ተስፋዬ ገብረ እባብ የቡርቃን ዝምታ ጽፎ ሐውልት ሲገተር ቲክቶክ ነበር፣ ፌስቡክ ነበር። እናንተ እኮ ለማረድ ሐውልት ያቆማችሁ ናችሁ በእኛ የምታሳብቡት። ስለዚህ ቋንቋው ሞጣ የሰውን ኑሮ ለማንገላታት፣ ሰውን ለማጉላላት፣ ሰው በቢሮክራሲ እንዲመረብ፣ በገንዘብ ድሃ እንዲሆን፣ ለማያስፈልግ ወጪ እንዲዳረግ ያመጡት ሴራ ነው እንጂ ኢትዮጵያም አፍሪካም አንድ ቋንቋ ነው ፊደል ያለው የራሱ ሊትሬቸር ያለው አማርኛ ብቻ ነው። ይሄ የትም ግቡ የትም ውጡ ምንም ማድረግ አንችልም። በየዩኒቨርሲቲው የሚሰጥ ነው። ራሽያ የመጀመሪያ የዩኒቨርሲቲ ተማሪዎቿን ባለፈው ዓመት 2024 በግዕዝ አማርኛ አስመርቃለች። እኛም ወዳ ሳይሆን ሚስጥሩ ስለገባት ነው። የራሽያ ውጭ ጉዳይ ሚኒስቴሩ ከረባቱ ላይ የአማርኛ ፊደል ያለው ከረባት እየቀያየረ የሚያስረው እኛን ስለወደደ ሳይሆን ታሪክን ስላወቀ ስላነበበ ስለተማረ ነው። ይሄ ነው ሚስጥሩ። የገቡት ይቀጥሉ። ኦኬ ቻቻ የሚል ሰላም ወዳዬ፣ ሰላም ቀጥ እኔ እንኳን ለመማር ነው የምገባው። አዳማጭ ነኝ። ታችኛም እያዳመጥኩ ያሉት ትምህርት ደግሞ እየተማርኩ ነው። ያው አንተ የምትናገራቸው ነገሮች ሁሌም ተመሳሳይ ነገር ነው የምነግርህ። በጣም ይመቹኛል። ለዛ ነው የገባሁትም ለማዳመጥ ለመማርም ነው። በጣም ብዙ ነገር እየተማርኩ ስለሆነ ከአንተ በጣም ጥሩ አመሰግናለሁ ወንድሜ። ሀለሀ ቀጥ እሺ ሰላም ሰላም፣ አመሰግናለሁ። ውድ ቤተሰቦቻችን እንዴት ናችሁ? በያላችሁበት ሰላማችሁ ብዛ። እስካሁን የተናገራችሁት እውነት ነው። አሁን ያለው ስርዓት በጀት ተበጅቶለት በአጠቃላይ ሰው ተመድቦለት አማራ ጠልና ብሔር ጠል የሆነ ስርዓት ነው ያለው። ሌላውን ተውና በዚች በኮሪደር ልማቱ እንኳን ስንመለከት በአዲስ አበባ መጠነ ሰፊ የቤት ማፍረሻዎች እና ባላለቁ ህንፃዎች ላይ የሚሰቀሉት ፖልና ቀለም ምናምን የሚቀባው በኦሮሚያ የኦሮሚያ ባለሀብቶችን 30 ሺህ የኦሮሚያ ባለሀብቶችን በ5 ዓመት ቢሊዮነር ለመፍጠር ታቅዶ እየተሰራ ነው። ከቻይና ሀገር የሚመጣ ተመሳሳይ የሆነ አምፖል ያለቀም ግራውንድ ላይ ያለም G+1 የሆነ አጥርም በአጠቃላይ አምፖል እየተሰራ ይገኛል። የዚህ አምፖል አስመጭና ላኪዎች ማን ናቸው? የነ ሽመልስ አጎትና ቤተሰቦች ናቸው። የነ አዳነች ዘመዶች ናቸው። እያንዳንዱን በተለይ ጎጃሜ እና ጎንደሬ ሸዋ የሆኑ የመርካቶ ነጋዴዎች እቃቸውን በመውረስ በመዝረፍ በየፖሊስ ጣቢያው ከነንብረታቸው እየወሰዱ እያሰሩ እየዘረፏቸው ነው። ስለዚህ አሁን ያለው ስርዓት አማራ በየአቅጣጫው ሲገደል ሲረሸን፣ በሃይማኖቱ ጭምር ሲገደል ያኔ የት ነበራችሁ የኦሮሞ ፖለቲከኞች? በቅርቡ በኢሊሊ ሆቴል እንኳን በተደረገው ስብሰባ አማራ ክልል የመቀራመት ስራ ከኦነግ ሸኔና ከኦፌኮ ከሚባሉ ሰዎች ጋር ተስማምቶ ነው የወጡት። ወሎን፣ አጣዬን፣ ሰሜን ሸዋ ሙሉ በሙሉ እና ድሬዳዋና ሞያሌን ጨምሮ ኦሮሚያ ክልል አጠቃለው የራሳቸውን ዳይናስቲ የራሳቸውን ሀገር ለሚያሰሩት የተዘጋጁ ሰው ናቸው። የባህልና ቱሪዝም የነበረ ሰውዬ ቀጀላ መርዳሳ 60 እና 70 ዓመት ጫካ ሲዞር የነበረ ሰውዬ ስለ አረንጓዴ ቢጫና ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና ስለ አማራ አይመለከተንም፣ የነፍጠኛ ባንዲራ ነው፣ የነፍጠኛ ሃይማኖት ነው እያለ መስቀልና ጥምቀት በአደባባይ እንዳይከበር ታቦታት ወደ ቤተክርስቲያን እንዳይገቡ ሲያደርጉ የነበሩ ሰዎች ዛሬ እንደነ ሞጣና እንደ ብሪጅ አይነት ሰዎች አማራን ስላነቁ ስለ አማራ ስለተናገሩ ዛሬ አማራ ብረት እንዲታጠቅ ነፍጥ ይዞ ጫካ ገብቶ ጠላቶቹን መመከት ብቻ አይደለም መደምሰስ እንዲችል በሚደረግበት ሰዓት ላይ ቁቁ ይላሉ። ዛሬ ቤኒሻንጉል ጉሙዝ ብንሄድ ሽመልስ አብዲሳ በየሳምንቱ እየሄደ ቦሩ ኢፋ ምናምን የሚባል ትምህርት ቤት እየከፈተ ነው። ይህ የሚደረገው ምንድን ነው? ይቅርታ ቤኒሻንጉል ጉሙዝና መተከልን ሙሉ ለሙሉ ጠቅልሎ ወደ ራሱ ለማንጣት ነው እየተደረገ ያለ። ይሄ ነው። በየትምህርት ቤቱ መምህራን የአዲስ አበባ ተማሪ መምህራን ዛሬ ደሞዝ የሚከፈላቸው ስንቄ በሚባል ባንክ ነው። እያንዳንዱ መስሪያ ቤት ስንቄ የሚባለው ባንክ በዛ ደሞዝ ካልተከፈለ መስሪያ ቤታቸው እየታገደ ነው። በሁሉም ትምህርት ቤቶች ስንመለከት
ከበላይ ሆኖ የሚያስተዳድሩት ዳይሬክተሮቹ ከወለጋ፣ ከነቀምት፣ ከጅማ የመጡ ለባለስልጣኑ የሚላላኩ ዳይሬክተሮች ናቸው። የአማራ ተወላጆች ሙሉ ለሙሉ ከስራቸው ተፈናቅለው ቀን ሰራተኛ ሆነዋል። እስኪ ትንሽ ስራ መጥቶብኝ ነው፣ ተመልሼ እገባለሁ። አመሰግናለሁ።